ቀኑ ዲሴምበር 25 1991 መላው ዓለም አዲሱን ዓመት ለመቀበል ሽር ጉድ በሚልበት ወቅት ነበር። ማንም ይሆናል ብሎ ያልጠበቀው ነገር በሰበር ዜና መልክ ከዓለም ጫፍ እስከ ጫፍ የተሰማው። በዓለም ዙሪያ ለብዙ ዓመታት በተፈሪነቱና በግርማ ሞገሱና በኃያልነቱ የሚታወቀው ቀዩ የሶቪየት ኅብረት ባንዲራ ከክሬምሊን ቤተመንግስት ጣራ ላይ ሲወርድና በምትኩ የአዲስቱ ሀገር ሩሲያ ባንዲራ ሲሰቀል የታየው። አንዲትም ጥይት ሳይተኮስ ምንም አይነት ጦርነት ሳይካሄድ የገዛ መሪዎቿ ፈርመው ባጸደቁት የሞት ሰርተፊኬቷ ዜጎቿ በአደባባይ ወጥተው በደገፉት የቀብር ስነስርዓቷ የምድራችን ትልቅ ዋና ኃያሉ ሀገር ሶቪየት ኅብረት 15 ቦታ ተበታተነች። የናዚዝም አስተሳሰብን በጦር ሜዳ ያሸነፈች፣ በሺዎች የሚቆጠሩ የኒውክሌር ሚሳኤሎችን የገነባች፣ የሰውን ልጅ ለመጀመሪያ ጊዜ ወደ ጠፈር የላከች፣ 4.3 ሚሊዮን የሚቆጠር እስከ አፍንጫው ድረስ የታጠቀ ሰራዊት ያላት ሶቪየት ኅብረት እንዴት በአንድ ጀንበር እንዲህ ልትፈርስ ቻለች? ዛሬ በዚህ ቪዲዮ የሶቪየት ኅብረትን ታሪክ ከመስረቷ አንስቶ እስከ ፍጻሜዋ ድረስ ከብዙ በጥቂቱ ለማየት እንሞክራለን። እንደተለመደው ቪዲዮን ላይክ በማድረግና ቻናሉን ሰብስክራይብ በማድረግ ወደ ታሪኩ እናልፋለን። የሶቪየት ኅብረትን ታሪክ ለመረዳት በመጀመሪያ ሶቪየትን የተካቻትን የሩሲያን ታሪክ መረዳት ይኖርብናል። ያኔ ከዓመታት በፊት በ1917 ሩሲያ በንጉስ ኒኮላስ ሁለተኛ ትመራ ነበር። ንጉስ ኒኮላስ እጅግ ሃይማኖተኛ፣ በፈጣሪ የሚያምን፣ ፈጣሪውም 150 ሚሊዮን የሚሆኑ ሩሲያውያንን ብቻውን እንዲመራ ከላይ ቀብቶ የላከው ሰው እንደሆነ ነው የሚያምነው። ኒኮላስ በመሰለው መልኩ ስልጣኑን ለማንም ሳያጋራ የያኔዋን ሩሲያን መርቷል። ከንጉስ ኒኮላስ ዘውዳዊ ስርዓት ስር በሚሊዮን የሚቆጠሩ ጭሰኛ የሆኑ ገበሬዎች፣ ቀጥቃጮች፣ የፋብሪካ ሰራተኞች ሲኖሩ እነዚህ ሰዎች ያለምንም መብት ሀብትና ነጻነት በቀን እስከ 14 ሰዓት ድረስ ያለበቂ ክፍያ ለንጉሠ ነገስቱ መንግስት ለመስራት ይገደዱ ነበር። ታዲያ በዚህ ወቅት ነበር ሩሲያ በአንደኛው የዓለም ጦርነት ውስጥ የገባችው። በዚህ ጦርነት የደረሰባት ኪሳራ፣ ኢኮኖሚያዊና ማህበራዊ ቀውስ ሀገሪቱን ለማፍረስ ቋፍ ላይ አድርሷት ነበር። ጦርነቱ በህዝቧ ላይ ያደረሰው ማህበራዊ ምስቅልቅል ነበር። እንደነ ቭላዲሚር ሌኒን ያሉ ወጣቶች የካርል ማርክስን ህብረተሰባዊነት አስተሳሰብ በመያዝ አብዮት በኒኮላስ ሁለተኛ ላይ ያስነሱበት። ቭላዲሚር ሌኒን የሚመራው የአደባባይ አብዮት ለወራት ቀጥሎ ከብዙ ተቃውሞና አመጽ በኋላ ወታደሮች በአደባባይ በወጣው ህዝብ ላይ ጥይት ለመተኮስ ፈቃደኛ ባለመሆናቸው የተነሳ በማርች 15 1917 ንጉስ ኒኮላስ ሁለተኛ ከቤተ መንግስቱ ተጎትቶ እንዲወጣ ተደረገ። ይህም ለ300 ዓመታት የዘለቀውን የሮማኖቭ ስርወ መንግስት ፍጻሜ ሆነ። ከዘውዳዊው ስርዓት መውደቅ በኋላ የተቋቋመው ጊዜያዊ መንግስት በሩሲያ ውስጥ የነበረውን የእርስ በርስ ጦርነት ማስቆም ተሳነው። በዚህም የተነሳ በስደት በስዊዘርላንድ ውስጥ ይኖር የነበረው ቭላዲሚር ሌኒን ተመልሶ ወደ ሩሲያ እንዲመጣ ምክንያት ሆነ። ሌኒን ወደ ሩሲያ በተመለሰ በ8ኛው ወር እሱና ደጋፊዎቹ ጊዜያዊ መንግስትን በኃይል በመጣል ስልጣኑን ተቆጣጠሩ። እነ ሌኒን ስልጣን ላይ እንደወጡ የሩሲያ የእርስ በርስ ጦርነት ተባብሶ የቀጠለ ሲሆን የነ ሌኒን ቀዩ ጦር በእንግሊዝ፣ ፈረንሳይና በአሜሪካ ከሚረዳው ነጩ ጦር ጋር ለ5 ዓመታት ጦርነት ካደረጉ በኋላ ነበር በ1922 አሸንፈው በሚሊዮን የሚቆጠሩ ሰዎች የህይወት መስዋዕትነት ተከፍሎ ሶቪየት ኅብረት የተመሰረተችው። ቭላዲሚር ሌኒን በጃንዋሪ 1924 ተደጋጋሚ ከሆነ ስትሮክ መመታት በኋላ ህይወቱ አለፈ። የሌኒን ህልፈትን ተከትሎ በፓርቲ ውስጥ ትልቅ ቦታ በነበረው በጆሴፍ ስታሊን እንዲተካ በድምጽ ብልጫ ተወሰነ። ብዙ የታሪክ ባለሙያዎች እንደሚሉት ሌኒን ከማለፉ በፊት ስታሊን እንዳይተካው በተደጋጋሚ ይናገር እንደነበር ተናግረዋል። የሆነ ሆኖ ስታሊን ከተመረጠና ሶቪየት ኅብረትን መምራት ከጀመረ በኋላ ግን ነገሮች በፍጥነት ተቀያየሩ። የስታሊን የስልጣን ዘመን ከውጪ ለሚያየው ሶቪየት ኅብረት መጽናት ትልቅ መሰረትን የጣለ ዘመን ቢሆንም በሶቪየት ኅብረት ውስጥ ለነበሩ ዜጎች ግን የሰቆቃ ዓመታት ነበሩ። የግል ንብረት የሚባል ያልነበረበት፣ ዜጎች የነበሯቸው ሰፋፊ እርሻዎች በመንግስት ተወስደውባቸው ገበሬዎች ከእጅ ወደ አፍ ኑሮ ለመኖር ሲገደዱ ለምን ይሄ ሆነ ተብሎ የተናገረ ሰው ከተገኘም ወደ አሰቃቂ ማጎሪያ ካምፖች ይጋዝ ነበር። የእርሻ መሬታቸው በስታሊን መንግስት የተወሰደባቸው ገበሬዎች የሚበሉት በማጣታቸው የተነሳ ከ3.5 እስከ 7 ሚሊዮን የሚሆኑ የዩክሬን ተወላጆች ሲሞቱ ከተወሰደባቸው እርሻ የሚገኘው ስንዴ ምርትም ስታሊን ወደ ውጭ በመላክ ይሸጠውም ነበር። ስታሊን ለስልጣኑ ሟች የሆነ መሪ በመሆኑ ከሌኒን ዘመን ጀምሮ በአብዮቱ ላይ የተሳተፉ የትግል ጓደኞቹን በሙሉ ከፓርቲ ውስጥ በሙስናና ሀገርን በመካድ ወንጀል ያልሰሩትን ጥፋት እንዲናዘዙ በማድረግ ለስልጣኔ ተቀናቃኝ የሆኑብኛል ብሎ ያሰባቸውን ሰዎች በሙሉ በሞት እንዲቀጡ አድርጓል። በ1939 ጆሴፍ ስታሊን ከጀርመኑ ሂትለር ጋር የሰላም ስምምነት ቢፈራረምም በጁን 22 1941 ሂትለር ስምምነቱን በመጣስ በሰው ልጆች ታሪክ ትልቁ የሚባለውን ወረራ በሶቪየት ኅብረት ላይ ከፈተ። 3.8 ሚሊዮን የጀርመን ወታደሮች እስከ አፍንጫቸው ድረስ ታጥቀው የሶቪየት ድንበርን ጥሰው 2900 ኪሎ ሜትር በመግባት የሞስኮ ደጃፍ ላይ ደረሱ። በዚህ በሁለተኛው ዓለም ጦርነት የሶቪየት ዜግነት ያላቸው ሩሲያውያን፣ ዩክሬናውያን፣ ቤላሩስ
ሩሳውያን፣ ጆርጂያውያንና ሌሎች ህዝቦች በጋራ ሆነው ከባድ መስዋዕትነት ከፍለው የናዚን ጦር ከሀገራቸው ከማባረር አልፈው በርሊን ከተማ ድረስ በመልሶ ማጥቃት ባደረጉት ከባድ ውጊያ የሀገራቸውን ባንዲራ በበርሊን ፍርስራሾች ላይ በአሸናፊነት ለመትከል ችለዋል። ሶቪየት ህብረት በዚህ ጦርነት ምክንያት ከ26 እስከ 27 ሚሊዮን ዜጎቿን በሞት ያጣች ሀገር ስትሆን በወቅቱ በጦርነቱ ላይ ከተሳተፉ ሀገራት ሙሉ በሙሉ ትልቅ መስዋዕትነት የከፈለች ሀገር ነበረች። ይህ ጦርነት የሶቪየት ህብረት ህዝቦች በደም እና በአጥንት ያጋመዳቸው የታሪካቸው አካል ሆኖ አልፏል። ከሁለተኛው ዓለም ጦርነት መጠናቀቅ በኋላ ሶቪየት ህብረት አሸናፊ ሆና ከጦርነቱ በመውጣቷ በወቅቱ በጦርነቱ ከተጎዱት ሀገራት በላይ በመሆን ከአሜሪካ ጋር ብቸኛዋ ትከሻን መለካካት የምትችል ልዕለ ሀያል ሀገር ወይም ሱፐር ፓወር ለመሆን በቃች። ከጦርነቱ ማግስት ሶቪየቶቹ ያለምንም ከልካይነት በምስራቅና መካከለኛው አውሮፓ በጦርነቱ የተዳከሙትን እነ ፖላንድ፣ እነ ሃንጋሪ፣ እነ ቼኮስሎቫኪያ፣ ሮማኒያና ቡልጋሪያን የሶቪየት ህብረት አጋፋሪ ሀገራት ያደረጉ ሲሆን ትልቋ ጀርመንን ለሁለት ሰንጥቃ ከአሜሪካ ጋርም ተካፍላታለች። የደረሳትንም የጀርመን ክፍል ሶሻሊስት ምስራቅ ጀርመን በማድረግ ለሞስኮ ታማኝ የሆነ ኮሚኒስት መንግስት አስቀምጠውለታል። ቀጣዮቹን ዓመታት ሶቪየት ህብረት የአሜሪካና የምዕራባውያን የጎን ውጋቷን የቀጠለች ሲሆን በጦር መሳሪያ ምርት፣ በኢንዱስትሪ ምርቶችና በሌሎች የቴክኖሎጂ ዘርፎች ለውጥን ያሳየ ሲሆን ከምዕራቡ ዓለም ጋር ቀጥተኛ ባልሆኑ ጦርነቶች በመሳተፍ አሜሪካንን የምታስጨንቅ ሀገር ሆነች። በማርች 1953 ጆሴፍ ስታሊን በስትሮክ ምክንያት ህይወቱ አለፈ። የእሱን እልፈት ተከትሎ የሶቪየት ህብረት ኮሚኒስት ፓርቲ ኒኪታ ክሩቼቭን ቀጣዩ መሪ በማድረግ ይመርጧል። ኒኪታ ክሩቼቭ ኮሚኒስት ፓርቲውንም ሆነ ዓለምን ባስደነገጠ ንግግሩ ስልጣኑን ጀመረ። ክሩቼቭ በፓርላማ ንግግሩ ጆሴፍ ስታሊን በሶቪየት ዜጎች ላይ አድርሶታል ያለውን ግፍና መከራ ያለምንም መሸፋፈን በግልጽ ተናገረ። በንግግር ብቻም አላቆመም። በስታሊን ዘመን በጉልበት ስራ ማጎሪያዎች ውስጥ የታሰሩ በሚሊዮን የሚቆጠሩ ንጹሃን እንዲፈቱ አደረገ። አንዳንድ አፋኝ ህጎች እንዲላሉ አደረገ። ነገር ግን ፍጹም የሆነ የአንድ ፓርቲ የበላይነት እንደቀጠለ ነበር። በክሩቼቭ ዘመን የቀዝቃዛው ጦርነት እንደቀጠለ ሲሆን አሜሪካና ሶቪየት ህብረት ፊት ለፊት በቀጥታ ባይዋጉም በእጅ አዙር በኮሪያ ምድር ሁለት ቡድኖችን በመደገፍ ተዋግቷል። ቀዝቃዛው ጦርነት ወደ እሳት ጦርነት ለመቀየር ጫፍ ላይ ደርሶ የነበረው በኦክቶበር 1962 ሲሆን በወቅቱ ኩባ ውስጥ የነበረው የነ ፊደል ካስትሮ ኮሚኒስት መንግስት ከአሜሪካ ወረራ ለመጠበቅ በሚል ነበር በሚስጥር ረጅም ርቀት ተወንጫፊ የኒውክሌር ሚሳይሎች የነ ኒኪታ ክሩቼቭ መንግስት በኩባ ምድር የተከለው። ታዲያ የአሜሪካ የስለላ አውሮፕላኖች እነዚህን ሚሳይሎች ፎቶግራፍ ካነሱ በኋላ ነበር ጉዳዩን የሰሙት ፕሬዝዳንት ኬኔዲ ኩባ በአሜሪካ ባህር ኃይል እንድትከበብ ካዘዙ በኋላ ነበር በሶቪየት ህብረት ሰርጓጅ መርከብና በአሜሪካ ባህር ኃይል መካከል የኒውክሌር ጦርነት ሊነሳ ጫፍ ላይ ደርሶ የነበረው። በኋላም ሁለቱ መሪዎች በቀጥታ ከተነጋገሩ በኋላ ነገሮችን በስምምነት በመፍታት ዓለምን ከኒውክሌር ጥፋት የታደጉት። የኒኪታ ክሩቼቭ ዘመን ሶቪየት ህብረት በሳይንስና ቴክኖሎጂ የላቀችበት ዘመን ሲሆን ለመጀመሪያ ጊዜ ሶቪየት ህብረት ስፑትኒክ የተሰኘችዋን በሰው ልጆች ታሪክ የመጀመሪያዋን ሳተላይት ወደ ህዋ ያመጠቀችበት ወቅት ነበር። በድጋሚ በ1961 ዩሪ ጋጋሪን ወደ ህዋ በመላክ ሰውን ወደ ህዋ የላከች የመጀመሪያዋ ሀገር ሆነች። ይህ ዘመን በቀዝቃዛው ጦርነትም ሆነ በሰው ልጆች ታሪክ ለሶቪየቶቹ ወርቃማ ዘመናቸው ለማለት ትልቁ ማሳያ ሆነ። በ1964 በድንገት ኒኪታ ክሩቼቭ ከስልጣኑ እንዲነሳ የሶቪየት ፖሊት ቢሮ ወሰነ። ይህን ውሳኔ ፓርቲውን ሰዎች በማሳመን ያስፈጸመው ሊዮኔል ብሪዥኔቭ ሲሆን ብሪዥኔቭ በቀጥታ ክሩቼቭ ከስልጣኑ እንዲነሳ በማድረግ በግድ ጡረታ እንዲወጣ በማድረግ ከጨዋታ ውጪ ያደረገው። በምትኩም ራሱን አራተኛው የሶቪየት ህብረት ኮሚኒስት ፓርቲ ዋና ጸሐፊ በማድረግ የሶቪየት ህብረት መሪ ሆነ። ሊዮኒድ ብሪዥኔቭ የስልጣን ዘመኑ በአብዛኛው ሶቪየት ህብረት ወታደራዊ ጉልበት በመላው ዓለም የታየበት ዘመን ሲሆን ከኮሪያ ጦርነት እስከ ቪየትናሙ ጦርነት፣ ከቪየትናሙ ጦርነት እስከ አንጎላው ጦርነት እና የኢትዮጵያው የኦጋዴን ጦርነትን ጨምሮ በመላው ዓለም የምዕራባውያንን ለሚዋጉ ሶሻሊስት ሀገራት ከፍተኛ ድጋፍ የተደረገበት ዘመን ነበር። ብሪዥኔቭ የሶቪየት ህብረት ትልቅ ዋጋ ያስከፈላትን የሶቪየት አፍጋን ጦርነትንም በ1979 ያስጀመረ መሪ ነው። ሶቪየት ህብረት የአፍጋኒስታን ሶሻሊስት መንግስት በአሜሪካን ከሚደገፉት ከሙጃሃዲን ተዋጊዎች ለመጠበቅ ብላ የከፈተችው ጦርነት በቀላሉ ሊጠናቀቅ ያልቻለ ነበር። በተለይ በቪየትናም በኮሚኒስቶች ከፍተኛ ኪሳራ የተሸነፈችው አሜሪካ ይህን ጦርነት አሸንፋ ሶቪየቶቹን ለመበቀል በሚል ትልቅ ድጋፍ ለአፍጋኒስታን አማጽያን ታደርግ ነበር። በብሪዥኔቭ ዘመን በተለያዩ አህጉራትና ሀገሮች ውስጥ የተከፈቱ ጦርነቶች የሶቪየት ህብረት ኢኮኖሚን ክፉኛ መጉዳት ጀመረ። በነዳጅና በኢንዱስትሪ ምርቶች ላይ ጥገኛ የሆነው የሶቪየት ህብረት ኢኮኖሚ በነዳጅ መቀነስና በፋብሪካዎች ምርት ማነስ ምክንያት የህዝቡ ኑሮ በአስቸጋሪ ሁኔታ
ሁኔታ ውስጥ ገባ። የአፍጋኒስታኑ ጦርነትና የኑሮ ውድነት የሀገሪቱን እድገት ወደ ኋላ መጎተት ጀመረ። ከሁሉ ይባስ ብሎ በ1982 ብሬዥኔቭ በልብ ድካም ሕይወቱ ሲያልፍና እሱን ተክተው ስልጣን ላይ የወጡት ሁለቱ መሪዎች በእድሜና በህመም ምክንያት በወራቶች ልዩነት 2 ዓመታት ባልሞላ ጊዜ ውስጥ ተከታትለው ሲሞቱ ሀገሪቱ የመሪ ክፍተት ገጠማት። በአንድ ወር ውስጥ ይጠናቀቃል ተብሎ የተጀመረው የአፍጋኒስታኑ ጦርነት ቀናትን፣ ወራትን እየተኩ ለዓመታት ቀጠለ። በሺዎች የሚቆጠሩ የሶቪየት ወታደሮች እንደ ቅጠል በአፍጋኒስታን ምድር ረገፉ። ይህም በዓለም በነበራቸው ስምና ዝና መውረዱ ማሳያ ሆነ። ሶቪየት ህብረት ከገባችበት ችግር ያውጧታል ተብለው የተሾሙት መሪዎች በእድሜና በህመም ምክንያት በተከታታይ በሞት መለየታቸውን ያየው የሶቪየት ህብረት ኮሚኒስት ፓርቲ በማርች 1985 የ54 ዓመቱን ሚካኤል ጎርባቾቭን የፓርቲው ሊቀመንበርና የሶቪየት ህብረት መሪ አድርጎ መረጠው። ጎርባቾቭ በደንብ የተማረ የህግና የህዝብ አስተዳደር እውቀት ያለው በእድሜም ከሌሎቹ መሪዎች ያነስ ያለ በመሆኑ ውስብስቡን የሶቪየት ህብረት ችግር ይፈታል ተብሎ ታምኖበታል። ሚካኤል ጎርባቾቭ ወደ ስልጣን እንደመጣ ሁለት ነገሮችን አስተዋወቀ። ግላንስኖትና ፔሪስቶሪካ፣ ግልጽነትና መልሶ መገንባት። ይህንን ተከትሎ በሶቪየት ህብረት ታሪክ ለመጀመሪያ ጊዜ ሚዲያዎች በነጻነት በሀገሪቱ ውስጥ ስላሉት ችግሮች ነጻ ሆነው እንዲዘግቡ ተፈቀደ። ሚዲያዎች ከስታሊን ዘመን ጀምሮ የህዝቡን ስቃይና መከራ በስፋት ዘገቡት። ብዙዎች ስለ ሀገራቸው ሲነገራቸው የቆየውና በመጨረሻም በሚዲያዎች የተነገራቸው ነገር የተገላቢጦሽ ሆነባቸው። ፕሪስቶሪካ በተሰኘው መልሶ መገንባት እርምጃው ሶቪየት ህብረት ኢኮኖሚዋን የገዘገዘውን የአፍጋኒስታኑን ጦርነት በማቆም ነገሮችን ለማረጋጋት ሞከረ። ቀጥሎ የሶቪየት ኢኮኖሚን ክፍት በማድረግ የምዕራባውያን ምርቶች እንዲገቡና እንዲሸጡ ሲፈቅድ በዛውም በየደረጃው ያሉ ሙሰኛ የሆኑ የመንግስት ሹመኞችን ከስልጣን በማንሳትና በተለያዩ ቦታዎች በመበተን ሙሰኝነትን ለመቀነስ ሞክሯል። በተለይ በነዳጅ ሽያጭ ላይ ጥገኛ የሆነውን የሶቪየት ኢኮኖሚን በነዳጅ ዋጋ መውረድ ምክንያት የደረሰበትን ጫና ለመቋቋም በሚል እንደ ኢትዮጵያ ጨምሮ በመላው ዓለም ላሉ ሶሻሊስት ሀገራት የሶቪየት መንግስት የሚያደርግላቸውን ወታደራዊና ኢኮኖሚያዊ ድጋፍ እንዲቀንስ አድርጓል። ይህ እርምጃው ለዓመታት የሶቪየት መንግስት ይታወቅበት የነበረውን ህብረተሰባዊነት አስተሳሰብ የተለየና የተቃረነ ነበር። የጎርባቾቭን የተለሳለሰ ፖሊሲ የተመለከቱት በምስራቅ አውሮፓ የሚገኙ ሶሻሊስት ሀገራት ቀስ በቀስ ከሶቪየት ህብረት ተጽዕኖ ራሳቸው መውጣት ጀመሩ። ፖላንድ ነፃ ምርጫ በማድረግ ኮሚኒስት ያልሆነ መንግስት መሰረተች። ሃንጋሪ ዘግታ የነበረውን የኦስትሪያውን ድንበር ክፍት አደረገች። ይሄ ሁሉ ሲሆን ጎርባቾቭ እንደ ቀድሞዎቹ መሪዎች ታንከኛ ሰራዊት ወደ ሀገራቱ አላከም። ይልቁንም በዝምታ ነበር የተመለከታቸው። ከሁሉ በላይ የቀዝቃዛው ጦርነት ፍጻሜ መድረሱ የታወቀው ለዘመናት ምዕራቡና ምስራቁን ዓለም ከፍሎ እንደ ድንበር ሲያገለግል የቆየው የበርሊኑ ግንብ በኖቬምበር 9 1989 ሲፈርስ ነበር። ከጥቂት ወራት በኋላም አብዛኞቹ በምስራቅ አውሮፓ የሚገኙ ኮሚኒስት መንግስታት ወደቁ። ሶቪየት ህብረትም በውስጡ ያለው ችግር ሰቅሶ ስለያዛት ለሀገራቱ ምንም ማድረግ ሳትችል ቀረች። ከ1989 መጨረሻ ጀምሮ በሶቪየት ህብረት ውስጥ የሚገኙት 15ቱ ሪፐብሊኮች ውስጥ የብሔርተኝነትና የመገንጠል እንቅስቃሴዎች ተጀመሩ። በተለይ በሶስቱ የባልቲክ ግዛት በሆኑት በኢስቶኒያ፣ ላትቪያና ሊቱዌኒያ ውስጥ ብሔርተኝነቱ አይሎ በ1940 በጆሴፍ ስታሊን ወረራ ነው ወደ ሶቪየት ህብረት የተጠቃለል ነው እንጂ ነፃ ሀገር ነበርን በማለት የነፃነት ጥያቄን አነሱ። ጥያቄያቸው ትኩረት እንዲሰጠው በሚልም በኦገስት 23 1989 ከ2 ሚሊዮን በላይ የሚሆኑ ሰዎች በሶስቱም ሀገራት ውስጥ በአደባባይ ወጥተው ከኢስቶኒያ ዋና ከተማ ታሊን ተነስተው የሊቱዌኒያ ዋና ከተማ የሆነችው እስከ ቪሊነስ ድረስ የሚደርስ 675 ኪሎ ሜትር ርዝመት ያለው የእጅ ለእጅ የመያዝ ሰልፍ አድርገዋል። ጎርባቾቭ ለግዛቶቹ ራስን በራስ የማስተዳደር ፍቃድ እንደሚሰጥ ቢያስታውቅም የየግዛቶቹ ኮሚኒስት ፓርቲዎች ብሔርተኝነቱን በመደገፋቸው ምክንያት ተቃውሞ በረታ። በዚህ ጊዜ ጎርባቾቭ የኃይል እርምጃ እንዲወሰድ አዘዘ። በትዕዛዙ መሰረት በሊቱዌኒያ በሚገኝ አንድ አመጹን አባብሷል በተባለ ቴሌቪዥን ጣቢያ ላይ የሶቪየት ወታደሮች በወሰዱት ኦፕሬሽን ብዙ ንጹሃን ዜጎች ህይወታቸውን አጡ። በኦገስት 1991 በሀገሪቱ ውስጥ እየተከናወነ ባለው ነገር ስጋት የገባቸውና የጎርባቾቭ ድክመት የታያቸው የኮሚኒስት ፓርቲው አባላቶችና የጦሩ አመራሮች ከኬጂቢ ጋር ተቀናጅተው መፈንቅለ መንግስት በጎርባቾቭ ላይ ያደረጉ። ጎርባቾቭን ከስልጣኑ በማንሳት የቤት ውስጥ እስረኛ ያደረጉት። በመላ ሀገሪቱም የአስቸኳይ ጊዜ አዋጅ አወጁ። በመጀመሪያ መፈንቅለ መንግስቱ የተሳካ ነበር የመሰለው። ነገር ግን ፈንቃዮቹ አንድ ስህተት ሰሩ። እሱም የሩሲያ ግዛት ኮሚኒስት ፓርቲ ዋና ጸሐፊ የሆነው ቦሪስ የልትሲንን አብረው አለማሳራቸው ነበር።
ፖሊስ መፈንቅለ መንግስቱ በተደረገ ማግስት አደባባይ በመውጣት ሩሲያውያን መፈንቅለ መንግስቱ መደገፍ እንደሌለባቸው በአደባባይ ቀሰቀሰ። ብዛት ያላቸው ሩሲያውያንም ከጎኑ አደባባይ ላይ ቆሙ። ነገሩን ለማረጋጋት ወደ ቦታው የተላኩት የሶቪየት ህብረት ወታደሮችም ህዝብ ላይ አንተኩስም በማለታቸው መፈንቅለ መንግስቱ በሶስተኛው ቀን ከሸፈ። ጎርባቾቭም ወደ ቢሮው ተመለሰ። መፈንቅለ መንግስቱ የጎርባቾቭን አስተዳደር ምንም አቅም እንደሌለው ያሳየ አጋጣሚ ሆነ። ይህን አጋጣሚ ተከትሎ ዩክሬን በዲሴምበር 1 1991 ባደረገችው ህዝበ ውሳኔ 90 በመቶ የሚሆኑ ዩክሬናውያን ከሶቪየት ህብረት ለመውጣት ድምጻቸውን ሰጡ። ያለ ዩክሬን ሶቪየት ህብረትን ማሰብ ፈጽሞ የማይታሰብ ነው። ታዲያ በዲሴምበር 8 1991 የሩሲያ የዩክሬንና የቤላሩስ ግዛት አስተዳዳሪዎች ከማዕከላዊ መንግስት እውቅና ውጪ በሚስጥር ቤላሩስ ውስጥ ተገናኝተው ግዛቶቹ ራሳቸውን ከሶቪየት ህብረት መውጣታቸውንና ነፃ ሀገርነታቸውን በፊርማ ያጸድቃሉ። መሪዎቹ ስምምነቱን ከፈረሙ በኋላ ውሳኔያቸውን ለጎርባቾቭ ያሳውቁታል። በሀገሩ መፍረስ ጉዳይ ላይ በተደረገው ሚስጥራዊ ስምምነት ላይ ያልተገኘው ጎርባቾቭ የህብረቱ ዋና መቀመጫ የሆነችውን ሩሲያን ጨምሮ የህብረቱ ሁለተኛዋ ትልቋ ግዛት የሆነችው ዩክሬን ከህብረቱ መውጣት የጎርባቾቭን ስልጣን የባህር ላይ ኩበት በማድረጉ ጎርባቾቭ ሳይወድ በግዱ በዲሴምበር 25 1991 በቴሌቪዥን መስኮት በመውጣት በገና በዓል ዕለት በመላው ሶቪየት ህብረት ለሚገኙ ዜጎች ሀገሪቱን ለማዳን የቻለውን ሁሉ ማድረጉን ጥረቱም እንዳልተሳካለት በመናገር ስልጣኑን በፈቃዱ መልቀቁን ተናገረ። የዛን ቀን ምሽት ለ74 ዓመታት በክብር ሲውለበለብ የነበረው የሶቪየት ህብረት ቀዩ ባንዲራ ወርዶ በምትኩ የሩሲያ ፌዴሬሽን ባለሶስቱ ቀለም ባንዲራ በክሬምሊን ቤተመንግስት ላይ ተሰቀለ። ማንም ይሆናል ብሎ ያልጠበቀው ነገር በዛሽ ምሽት ተከናወነ። አሜሪካንን ጨምሮ ብዙ ምዕራባውያን ሀገራት ነፃ አውጥተዋል ላሏቸው ለ15ቱ ሀገራት የእንኳን ደስ አላችሁ መልእክት ያስተላለፉላቸው ሲሆን ለሀገራቱም እውቅናን ሰጥተዋል። የታሪክ ባለሙያዎች ጎርባቾቭ በሰው ልጆች ታሪክ ትልቋንና ሀያል የነበረችውን ሶቪየት ህብረትን የመምራት ወርቃማ ዕድል ቢያጋጥመውም ሀገሪቱን እንደ ቀድሞዎቹ መሪዎች በጥንቃቄና በብልሃት መምራት ባለመቻሉ ከእጁ ላይ ወድቃ ተሰባብራለች ሲሉ፣ በአንጻሩ ደግሞ ሌሎች ከቀድሞዎቹ መሪዎች ሲንከባለል የመጣ ችግርን ለመፍታት ሲሞክር ነው ጥረቱ በብሔርተኞች ተጠልፎ ሀገሪቱ ልትፈርስ የቻለችው ይላሉ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንደዚህ አይነትና ተመሳሳይ ቪዲዮዎች በብዛትና በጥራት ቻናል ውስጥ አለ፣ ገብታችሁ ተመልከቷቸው። በቀጣይ በሌላ ቪዲዮ በሌላ ታሪክ እስክንገናኝ ድረስ ይህን ቻናል ሰብስክራይብ እያደረጋችሁ ጠብቁኝ።